ሀበሻዊው ጦረኛ ዋህሺ የአላህ አንበሳን የነቢዩን አጎት የገደለው ዋህሺ። ዋህሺ እንዲህ ይላል፣ በጃሂልያ ጊዜ ምርጡን ሐምዛ ገደልኩ። ከእስልምና በኋላ ሐሰተኛውን ነቢይ ሙሰይለማን ገደልኩ። ሙሐመድ እጅግ ቸርና አዛኝ የሆነ ሰው ነው። ሆኖም ግን እኔ የገደልኩት አጎቱን ነው። ሙሐመድ ሙስሊም የሆነን ማንንም አይገድልም። ዋህሺ ኢብኑ ሐርብ ረዲየላሁ ዐንሁ። ዋህሺ ጁበይር ኢብኑ ሙጥዒም የተባለ የመካ የሰው ግል ንብረት ነበር። ባሪያ ነው። አነጣጥሮ በጦር የመምታት የተዋጣለት በመሆኑ ኢላማውን አልፎ አልፎ ካልሆነ አይስትም። በዚያ የባርነት ሕይወት አሳዳሪው ያዘዘውንና እንዲፈጽም የሚወደውን ብቻ እያደረገ የሚኖር ሰው ነበር። ከአሳዳሪው ጋር እንዲመገብ፣ እኩል እንዲራመድ፣ ከእርሱ ጎን እንዲቀመጥ እና በማንኛውም ጉዳይ ምክር እንዲለግስ ፈጽሞ አይፈቀድለትም። ምስክርነቱም ተቀባይነት አይኖረውም ነበር። ዋህሺ ኢብኑ ሐርብ በአሳዳሪዎቹ ዘንድ ሽቁጥቁጥና ትሑት የነበረ ሲሆን በየጊዜው ያለ በቂ ምክንያት ሐሳባቸውን ሲቃይሩም ሆነ ድንገት ደራሽ ፍላጎት ሲኖራቸው ያማራቸውን ነገር ከየትም የማምጣት ብቃት ነበረው። ይህ ሁሉ ቢሆንም የባርነት ሕይወት እጅግ ስላንገሸገሸው አንድ ቀን ነፃ እንደሚወጣ ይሰማው ነበር። በበድር ጦርነት ሐምዛ ኢብኑ አብዱል ሙጠሊብ ረዲየላሁ ዐንሁ ታላቅ የሆነ የጀግንነት ሁሉ አሳይተው ስለነበር ረሱል ሰለላሁ ዐለይሂ ወሰለም የአላህ አንበሳ በማለት ጠርተዋቸዋል። በዚያ ውጊያ ታላላቅ የሚባሉ የቁረይሽ ሹማምንትን ተገድለዋል። ለአብነት ያክል አቡ ጃህል ኢብኑ ሂሻም፣ ዑትባ ኢብኑ ረቢዓ፣ ዑመያ ኢብኑ ሐለፍ እንዲሁም ከ10 በላይ የሆኑ ሌሎች ሹማምንቶችና ጀግና ተዋጊዎች ይገኙበታል። ይሁን እንጂ የቁረይሽ ከሃዲያን በበድር ቀን የደረሰባቸው ሽንፈት፣ ይህም ሽንፈት ያስከተለባቸው ውድቀት አምኖ መቀበል ባለመፈለግ የበቀል እርምጃ ለመውሰድ ዝግጅታቸውን አጣጥፈዋል። እነሆ ዋህሺ ለዘመናት ሲናፍቀው የኖረው ከባርነት ነፃ ሆኖ የመኖርና እንደ ማንኛውም ነፃ ፍጡር ያለማንም ጣልቃ ገብነት የመኖሪያ ጊዜ ተቃረበ መሰል። ይህ የሆነው አሳዳሪው ጁበይር ኢብኑ ሙጥዒም እንዲህ ባለው ጊዜ ነበር። የረሱል ሰለላሁ ዐለይሂ ወሰለምን አጎት ሐምዛን ረዲየላሁ ዐንሁ መግደል ከቻልክ ነፃ ትሆናለህ። ዋህሺ የሰማውን ባለማመን ሐምዛን ከገደል ነፃ ሰው እሆናለሁ አለ። በዚህን ጊዜ ጁበይር ኢብኑ ሙጥዒም ጨዋ ሰው ምንጊዜም አይዋሽም አለው። በዚህ አይነት ዋህሺ ወደ ኡሁድ ጦርነት ከሚዘምተው የቁረይሽና የሐበሻ ጦረኛ ጋር አብኖ ነጎደ። በጉዞ ላይ እያሉ አረፍ በሚሉበት ጊዜ ሁሉ የአቡ ሱፊያን ኢብኑ ሐርብ ባለቤት ሂንድ ቢንት ዑትባ ዋህሺ ሐምዛን የግድ መግደል እንደሚኖርበት ስታነሳሳውና ስታባብለው ቆየች። እንደሚታወቀው ሂንድ የበድር ጦርነት ጊዜ አባቷን፣ ወንድሟን፣ አጎቷን አታለች። የቁረይሽ ጦር ወደ መዲና በተጠጋ ጊዜ ያሏትን ውድ ጆሮ ጌጦችና የአንገት ድር ለዋህሺ እያሳየችው እንዲህ አለችው፣ ሐምዛ ኢብኑ አብዱል ሙጠሊብ ረዲየላሁ ዐንሁ ከገደልክ እነዚህ ጌጣጌጦች የአንተ ናቸው። በዚህ የተነሳ ዋህሺ በጣም ደስተኛና ነፃ የሚሆንበትን ቀን በጉጉት መጠባበቅ ጀመረ። ጦርነቱ እንደተጀመረ ሁለቱ ኃይሎች ሲፋለሙ፣ እርሱ ግን ሐምዛን ረዲየላሁ ዐንሁ ብቻ በመከታተል ሥራ ተጠመደ። እናም በሰንቦች ውስጥ ሆኖ ሲፋለሙ አስተዋለ። በእርግጥም ሲያያቸው ነጭና ጥቁር የጣለበት ዳልቻ ግመል መስለው በሰይፋቸው ክፉኛ ከሃዲያንን ሲቆራርጡ ከአጠገባቸው ለመቆም የሚደፍር ማንም አልነበረም። ዋህሺ ከቅርብ ርቀት እየተከታተላቸው አንዴ በዛፍ ሌላ ጊዜ በአለት ድንጋይ እየተከለለ ለስንዘራ በሚመች ሁኔታ እስኪቀርቡት ታገሰ። በዚያ ቅጽበት ሲባ ኢብኑ አብዱል ዑዛህ ወደ እርሳቸው የተጠጋ ነበር። ሐምዛ ረዲየላሁ ዐንሁ እንዳዩት ና ወዲህ የምናምንቴ ቁራጭ ልጅ በማለት አንድ ጊዜ ሲሰነዝሩ አንገቱን በጥሰው ጣሉት። በዚያው ቅጽበት ግን ነገሮች ወደ መጥፎ አቅጣጫ የተቀየሩ ነበር። ሙስሊሞችም ከፍተኛ ሽንፈት እየደረሰባቸው መጣ። ዋህሺ በአንድ ትልቅ አለት አጠገብ አድፍጦ ሐምዛ ረዲየላሁ ዐንሁን ወደ እርሱ እስኪጠጉ ድረስ በትዕግስት እየተጠባበቀ ነው።
ሐምዛ ረዲየላሁ ዐንሁ ዐምር አልፋሲቅ እንደቆፈሩ በሚታመን ጉድጓድ እግራቸው ሲገባና ዘንበል ሲሉ የለበሱት የብረት ጥሩር ከሆዳቸው አካባቢ ተገለጠ። ይህንን በሚገባ በቅርብ ርቀት ሲጠባበቅ የቆየው ዋህሺ አሁን ኢላማውን በትክክል ማግኘቱን በማረጋገጡ ደግሞ ጦሩን እየነቀነቀ አነጣጠረ። ከዛም በኢላማው አንጻር በኃይል ወረወረው። ውጤቱም በጣም አሳዛኝ የሆነ ክስተት አስከተለ። አዎ የአላህ አንበሳ አሰዱላህና ተወዳጁ የነቢይ ሰለላሁ ዐለይሂ ወሰለም አጎትና የጥቢ ወንድም በዚህ ሰው የተወረወረባቸው ጦር ከሆዳቸው አካባቢ ገብቶ በእግሮቻቸው በኩል ብቅ አለ። በዚያው ቅጽበት ሐምዛ ረዲየላሁ ዐንሁ ወደ ዋህሺ ለመሄድ ሞክሮ ነበር። ሆኖም ግን ጉዳቱ ከባድ ስለነበር መንቀሳቀስ አልቻሉ። ዋህሺ ሁኔታቸውን ራቅ ብሎ ሲከታተል ከቆየ በኋላ ሞታቸውን እንዳረጋገጠ ወደ ጀናዛቸው በመጠጋት ጦሩን ከአካላቸው ስቦ ካወጣ በኋላ ወደ መጣበት ተመለሰ። በኋላም ወደ ጁበይር በመሄድ ነፃነቱን ይሰጠው ዘንድ ጠየቀው። ሂንድ ቢንት ዑትባ አግኝቷት የምትወደውን ዜና ሲነግራት እንዲህ አለች፣ የሐምዛ ረዲየላሁ ዐንሁ ጉበት ማግኘት እፈልጋለሁ። የአቢሲኒያው ሐበሻዊ ባሪያ ዋህሺ የዚችን አጋሪ ሴት ያልተገራ እንስሳዊ ፍላጎት ማሟላት ነበረበት። የሐምዛ ረዲየላሁ ዐንሁ ጉበት ወዳቸውን ቀዶ በማውጣት ከሰጣት በኋላ በመላሹ የጆሮና የአንገት ጌጦቿን ተረከበ። ሂንድም የሐምዛ ረዲየላሁ ዐንሁ ጉበት ወደ አፏ ወስዳ ልታላምጠው ሞከረች። ዳሩ ግን ተስማሚ ሆኖ ስላላገኘችው ተፋችው። እርሷና መሰሎቿ አጋር የሆኑ ሴቶች ሌላው ቀርቶ ለእጃቸውና ለአንገታቸው ጌጥ ይሆን ዘንድ የሟች ሙስሊሞችን አፍንጫና ጆሮአቸውን ሲቆራርጡ ታይተዋል። ዋህሺ ወደ መካ እንደተመለሰ ጁበይር ቢንት ሙጥዒማ ቃሉን ጠብቆ ነፃነቱን አጎናጸፈው። ይህ ከሆነ ከዓመታት በኋላ ኢስላም በስፋት የተስፋፋ ሲመጣ መካም በሙሐመድ ሰለላሁ ዐለይሂ ወሰለም እና በተከታዮቻቸው እጅ ወደቀች። እሳቸውም አጠቃላይ የሆነ ምህረታቸውን ሲያደርጉ 8 ሰዎች ግን ይህ እንደማይመለከታቸው ተናገሩ ነበር። ከነዚያ ሰዎች አንዱ ዋህሺ ኢብኑ ሐርብ ነው። ይህንን ሲሰማ ዋህሺ ወደ ጧኢፍ እግሬ አውጭኝ አለ። ዋህሺ እዚያም ሆኖ ከጭንቀት አልተላቀቀም። በቅርቡ ይሁን ዘግይቶ መሞቱ እንደማይቀር ያምን ነበር። አንድ ቀን ብቀላው የሚፈጸምበት ጊዜ ይተባበቀ ባለበት ሰዓት አንድ ሰው እንዲህ አለው፣ ሙሐመድ እጅግ ቸርና አዛኝ የሆነ ሰው ነው። እስልምናን የተቀበለ ማንንም ሰው አይገድልም። ዋህሺይም እንዲህ አለ፣ ሆኖም ግን እኔ የገደልኩት አጎቱን ነው። ሰውየውም ደገመና እንዲህ አለው፣ ሙሐመድ ሰለላሁ ዐለይሂ ወሰለም ሙስሊም የሆነን ማንንም ሰው አይገድልም። ዋህሺ በዚህን ጊዜ በጽሞና ሲያስበው እውነትም አምር ኢብኑ አልዓስ፣ ሰፍዋን ኢብኑ ዑመያ፣ ኢክሪማ ኢብኑ አቡ ጃህል እና ኻሊድ ኢብኑ ወሊድ አስታወሰ። እነዚህ ሁሉ ወደ ኢስላም የገቡ ሰዎች ናቸው። ከዚያ በኋላ ዋህሺይም ከጧኢፍ ልዑካን ጋር በመሆን መልኩና ራሱን ቀይሮ ወደ መዲና ተጓዘ። ነቢዩን ሰለላሁ ዐለይሂ ወሰለም እንዳየም ድምፁን ከፍ አድርጎ ሁለቱን የሸሃዳ የምስክርነት ቃሎች እየደጋገመ ተጠጋቸው። አዛኙ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን ከፊታቸው የቆመው ሰው ዋህሺ ኢብኑ ሐርብ እንደሆነ አውቀዋል። እሱም የሰማዕታት አለቃ ሐምዛ ኢብኑ አብዱል ሙጠሊብ ረዲየላሁ ዐንሁ የገደለ ነው። የሐምዛ ረዲየላሁ አሟሟት መጥፎ ትዝታቸውን ለቅጽበት የነቢዩን ሰለላሁ ዐለይሂ ወሰለም አንጀት አላወሱት። ምን አይነት አሳዛኝ ትዝታ ነው! ሐምዛ ረዲየላሁ ዐንሁ ለእሳቸው አጎት ብቻ ሳይሆን የጥቢ ወንድማቸውና የዕድሜ ልክ ጓደኛቸውም ናቸው። ያም ሆኖ አሁን ደግሞ እነሆ ዋህሺ ኢስላምን ተቀብሎ ይህንኑም በአዋጅ አሳውቆ ፊታቸው ቆሟል። የምስክርነት የሻሃዳ ቃሉን በማድረጉም ነፍሱን አትርፏል። ረሱል ሰለላሁ ዐለይሂ ወሰለም ሙሉ በሙሉ በተያዙበት የአጎታቸው መራራ ትዝታቸውና ስሜት ውስጥ ሆኖ ዋህሺይን እንዲህ በማለት ጠየቁት፣ ለመሆኑ ሐምዛን እንዴት አድርገህ ልትገድለው ቻልክ? ዋህሺይ የሆነውን ተረኩላቸው። ሲያበቃ በመጨረሻም ወደ ጦር ሰፈር የተመለስኩ እዚያ ሆኜ ሳልወጣ ቆየው። ምክንያቱም የእኔ ዋና ተግባር እሱን ብቻ መግደል ስለነበር ሌላ ማደርጎል አልነበረኝም። የገደልኩትም ከባርነት ነፃ እንደምደረግ ቃል ስለተገባልኝ ነበር። ወደ መካ እንደተመለስኩ ነፃ ሰው ሆንኩ በማለት ትረካውን አጠናቀቀ።
ነቢዩ ሰለላሁ ዐለይሂ ወሰለም ትረካውን ካዳመጡ በኋላ ለወህሺ የሚኖራቸው ግምት አስተያየት አስፈራቸው። ምናልባትም በተደጋጋሚ ባዩትና ሐምዛንም ረዲየላሁ አንሁ ባስታወሱት ቁጥር በውስጣቸው ሊፈጠር የሚችለውን ስሜት አሰቡት። ከዚያም እንዲህ አሉት፣ እንግዲህ ባላህ ይመርጣለሁ። ወህሺ ለመሄድ ሲዘጋጅ ካስተዋሉት በኋላ እንዲህ በማለት ምክር ሰጡት። ወህሺ ከዚህ በፊት ሰዎች ወደ ኢስላም እንዳይገቡ የታገልከውን ያህል አሁን ደግሞ በአላህ መንገድ ላይ ተዋጋ። ቅን ከሆነ ልቦና የተሰጠ ምንኛ ያማረ ነቢያዊ መመሪያ ነው። አጎታቸውን ሐምዛ ረዲየላሁ አንሁ ገድሎ ኢስላምን ሲቀበል አዛኙ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ምህረት ካደረጉለትና ምክር ከለገሱት በኋላ ወደ ወህሺ ባለፉት ጊዜያት በሠራ ወንጀል እጅግ የሚጸጸት ሰው ሆነ። ይህንን ታላቅ የሆነ ኃጢአቱን ለማስፋቅ በአላህ መንገድ ደከመኝ ሰለቸኝ ሳይል ከመዋጋት ሌላ ምንም መንገድ እንደሌለው ተገንዝቧል። በመሆኑም የአላህን አንበሳ ሐምዛን ረዲየላሁ አንሁ የገደለበትን ጦር ይዞ በዚያ በመዋጋት ብዙ ሙሽሪኮችን ሊገድልበት ወሰነ። ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ አቡበከር ረዲየላሁ አንሁ ሞታቸውን ሲተኩ ሙስሊሞች ቃል ኪዳን ከእርሳቸው ጋር ይገቡ ነበር። በሌላ በኩል ደግሞ ብዙ አፈንጋጮችና ሐሰተኛ ነቢያትም ተነሱ። በአቡበከርና በሐሰተኛው ነቢይ ሙሰይለማ በተደረገው ጦርነት ወህሺ ተሳትፎ ነበር። ወህሺ ጦሩን በወረወረ ሰዓት አንድ ሰውዬ ላይ ያርፋል። በዚሁ ቅጽበት ከበኑ ሐኒፋ የሆነ ሰው እንዲህ ሲል ጩኸቱን ለቀቀው። አንድ ጥቁር ባሪያ ሙሰይለማን በጦር ወቅቶ ገደለው። ከዚያም ድምፁን ከፍ አድርጎ እንዲህ አለ፣ በዚህ ጦሬ ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምርጥ የሆነውን ሰው ሐምዛን ኢብኑ አብዱል ሙጠሊብን ረዲየላሁ አንሁ እንዲሁም ከሰዎች ሁሉ መጥፎውን ሙሰይለማን ገደለው።